ቀድር ልብ አንጠልጣይ ታሪክ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። ሰው በተፈጥሮ መንገድ የሚነዳ ለሰራው ስራ ኃላፊነቱን የሚወስድ በጣም ረቂቅ የሆነ ፍጡር ነው። ከመነሻው ጀምሮ የውሳኔ ችግር አለበትና የሚወደውን ጌታውን ለማስቆጣት ብዙ ጊዜ አልወሰደበትም። ያለውን ሳይሆን ያልጨበጠውን የሚናፍቅ ምኞተ ብዙ አድርጎ ነው አላህ የፈጠረው። አሁን ማን ይሙት ሰይጣን ያቀረበው መደራደሪያ ይህን ያህል አስፈላጊ ነበር? ከዚህ ሁሉ ጉድለት ጋር በዚህ ምድር እንደ ሰው ልጅ የተከበረም ሆነ የተላቀ የለም። አይገርምም? ይላል ሙደሲር በሎከርና የመስገጃ ምንጣፍ መካከል ባለው መስኮት የሚታየውን የምሽት ማብቂያ የቀን መጀመሪያ ፍልሚያ እየተመለከተ የፈጣሪውን ኃያልነት የአፈጣጠር ጥበብ ምስጢር ይመረምራል። ሙደሲር በሚዛን ቴፒ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል ተማሪ ሲሆን ግቢ ውስጥ በጉብዝናው የታወቀ በመምህራንም ሆነ በተማሪዎች የተከበረ ሃይማኖተኛ የሚባል አይነት ተማሪ ነው። ሱሌይማንና እስክንድር ጓደኞቹ ናቸው። የተገናኙት መንግስት በሰጣቸው ዶርም ውስጥ ነው። መንሱርና እስክንድር ከላይና ታች ባለው ቅጥልጥል አልጋ ይጋራሉ። ለመግባባት ረዘም ያለ ጊዜ ወስዶባቸዋል። ሙደሲር ሲበዛ ዝምታን የሚያበዛና ማዳመጥ የሚወድ ሰው ነው። በተቃራኒው ሱሌይማን ከሐረር የበቀለ ጥሩ ጨዋታ አዋቂ ነው። ካፌ፣ መስጂድ፣ ላይብራሪ፣ ክላስ፣ ዶርም የሁል ጊዜ የሙደሲር መነሻና የመድረሻ ካርታዎች ናቸው። ዕለተ ጁምዓ ከአስር ሰላት በኋላ ከጓደኞቹ ጋር ከግቢ የመውጣት ልምድ አላቸው። ከአስፋልት ዳር ይዘው ይወያያሉ፣ በብዙ ይከራከራሉ። መግሪብ ሲደርስ ይበታተናሉ። ሙደሲር ከመስጊድ ቆይታ በኋላ ወደ ላይብራሪ ያቀናል። ብዙ አጀብ የሚያበዛ ስላልሆነ ጊዜ አያባክንም። በጥናቱ ወደ ኋላ የሚያስቀረውን ማናቸውንም ነገር ይጠነቀቃል። አብዝቶ ያነባል። የሌሊቱ እኩሌታ ሲደርስ ለ15 ደቂቃ ወደ መናፈሻ ይወጣል። በኪሱ ሳንቲም ካለ ቡና የመጠጣት ልምድ አለው። አሊያ ደግሞ አጉልቶ ከሚያስተጋባው የዲኤስቲቪ መመልከቻ ያመራና ከበሩ ላይ ቆሞ ተጋጣሚዎቹንና ውጤቱን ይመለከታል። ሙደሲር ያደገው ከተማ ቀመስ አካባቢ በመሆኑ ኳስ ይጫወታል። እንዲህም ሲል ደግሞ ጎበዝ የመሃል ሜዳ ተጫዋች ነው። 15 ደቂቃ እስክታልቅ አይጠብቃትም። ከላይብራሪ ከመናፈሻው የኤልኤች የመማሪያ ክፍሎች አቀበታም በሆነው ቦታ ተኮልኩለው ይታያል። በቀስታ መንገዱን ይጀምራል። በነፍሱ የሳለው መቀመጫው ላይ እስኪደርስ ተክዝ ብሎ ዓለም ቢገላበጥ የማይመለስ በሚመስለው የሐሳብ መኪና ዥው ብሎ ይበራል። ወንድም ላይብራሪስቱ ነበር። አቤት አለቃ። ሙደሲር ሰዓቱ 8:15 እያለ ነው። ትቆያለህ መሰል። ማንም ተማሪ የለም። ብቻህን ነህ። ልተኛና ስትወጣ ቀስቅሰኝ፣ እከፍትልሃለሁ። እንቅልፍ የሰበሰበውን አይኑን በእጁ እየዳጠ አረ ችግር የለውም ዶርም አነባለሁ፣ ዘግተተኛ። ንዴት ውስጥ ቢያድርም ግን ሰውየው አሳዝኖታል። የማታውን ወርጭ እየተጋፋ ረጭ ባለው የዩኒቨርሲቲው ቅጥር ግቢ ብቻውን ከሐሳቡ ጋር እየታገለ ወደ ዶርም የሚወስደውን መንገድ ተያያዘው። የተማሪዎች ክሊኒክ በሩ በኃይል ከውጭ ይነረታል። የማያቋርጥ ቡጢ ድው ይላል። አረ ተነሱ! ያለ ማቋረጥ በሚያርፍበት ቡጢ በሩ ከባድ ድምጽ ያወጣ ጀመር። ነርሶች ተደናግጠው ተነሱ። አይኗን መግለጥ የከበዳት አንዷ ነርስ ስልኳን በዳበሳ አግኝታ ሰዓቱን ተመለከተች። ከምሽቱ 9:40 ይላል። የተደናገጡት ነርሶች በፍጥነት ለባብሰው ወደ በሩ አቀኑ። በርከት ያሉ ሴቶችና ከ3 ያልበለጡ ወንዶች በሩ ስር ተሰልፈው የማገላመጥ እንዲሁም የድረሱልን አይነት
የተደበላለቀ ስሜት ለነርሶቹ አቀበሏቸው። ነርሶቹን እንዳዩ ሁለት ወንዶች በፍጥነት በነጭ ቀለም ወደ ተቀባው የማረፊያ ረጅም ርብራብ ወንበር ተጣደፉ። አፍታ ሳይቆዩ የተከናነበ ሰው ይዞ ተመለሱ። የተሸከሙት ሰው ወንድ ይሁን ሴት መለየት አልቻሉም። በመኝታ ፎጣ ከራስ እግሩ ስር ተሸፍኗል። ራሱን እንደሳተ ግን ያስታውቃል። ስም አለች አንዷ ነርስ። ኢልሃም አብዲላህ። ፋጡማ ነበረች። ከዚህ በፊት ታከማለች አለች ነርሷ። አሻ አረ የለም የመጀመሪያዋ ነው። ፋጡማ በወሎ ዘዬ የተከሸነ አማርኛዋን እያፋጠነች ለነርሱ ጥያቄ ትመልሳለች። ፋጡማ እየተጣደፈች ወደ ተኛችበት ሄዳ ኢልሃምዋ በርታ በይ እናቴዋ አለች። ግሉኮሱ በቀስታ ጠብ ጠብ እያለ ይወርዳል። ኢልሃም ከተኛችበት አልነቃችም። ነርሶቹም ይሯሯጣሉ። ከመሃላቸው ወፈር ያለና ከንግግሩ አለቃቸው የሚመስለው ሰው በስሪንጅ ደሟን ይቀዳል። የሚጽፈውን ጽፎ በብልቅያጥ የጨመረውን ደም ለነርሶቹ አቀበላቸው። ብዙም ሳይቆይ ኢልሃም ነቃች። ነርሷም የተሞነጫጨረበትን ወረቀት ይዛ ገባች። ወፍራሙ ሰውዬ ማን ነበር ስሟ ብሎ ዞረ። ፋጡማም ቀልጠፍ ብላ ኢልሃም ስትል መለሰች። ኢልሃም ዶክተሩ ነበር። አቤት ድክም ባለ ድምጽ። አሁን ምን ይሰማሻል? ድካም፣ ራሴን በጣም እያመመኝ ነው። ሌላስ? ይሄው ነው። መገጣጠሚያሽ ላይ የሚሰማሽ ነገር የለም? ይቆረጣጥመኛል። በሰንጠረዥ የተሞላች ትንሽ ወረቀት ተመለከተና ከዚህ በፊት ወባ አሞሽ ያውቃል? አዎ ከ3 ወር በፊት። አይዞሽ አሁን ይተውሻል። የላብራቶሪ ውጤትሽ ፋልሲፈረም ወይም የጭንቅላት ወባና ታይፎይድ ነው። እሺ በድምሩ የ6 ቀን መርፌ አለሽ። አሁን ወደ ዶርም ውሰዷት። ይህን ደግሞ ወደ መድኃኒት ክፍሉ ውሰዱላት። የተሞነጫጨረበት ወረቀት ለፋጡማ እያቀበላት። የበጋው ወራት በሚዛን አማን ከተማ በተለይ በዩኒቨርሲቲው ቅጥር ግቢ ውስጥ ጠንከርከር ብሎ ቀጥሏል። ፀሐይ የቀረበች ያክል ቃጠሎና ሙቀቱም አያደርስ ነው። ታዲያ ወደ ማታ ይህ ሙቀትና ግለት የት ገባ ሳይሉት አህያ የማይችለውን ዝናብ ያለ አንዳች ምልክት ምድሯን ያጥባል። ከዙር ሶላት መጠናቀቅ በኋላ ብዙውን ጊዜ ተማሪዎች ጋር ተደባልቆ የማይታየው ሙደሲር ወደ ግቢ ከሚመለሱ ተማሪዎች ጋር ከሚጫወቱት ወሬ ሳያዋጣ አብሮ ያዘግማል። ሁሉም እንቅልፍ ለሚጠራው የከሰዓት ክላስ መከላከያ ይሆን ዘንድ ግቢው በር ከመድረሳቸው በፊት ግራና ቀኝ ወደ ተሰለፉት የሸራና ኮንቲነር ቤቶች ቡና፣ ሻይ እንዲሁም ስፕሬስ ለመጠጣት ተበታተኑ። ሙደሲር ለተሰጠው ሰላምታ ምላሽ ወአለይኩም ሰላም እያለ ወደ በሩ ተንደረደረ። መምህሩ አልደረሰም። ሰዓቱን 15 ደቂቃ ያህል ጊዜ ይቀረዋል። የሚጠብቁት መምህር ማክሮ መምህሩና የዲፓርትመንቱ ኃላፊው መምህር ግርማ ጎበዜ ይባላል። በተማሪዎቹ በጣም የሚወደድና ትምህርቱ የገባው እየተባለ በተማሪዎች ይሞካሻል። ገና ወጣት የሚባል ሰው ቢሆንም እይታውና አስተዋይነቱ የላቀ ነው። ለተማሪዎቹ አብዝቶ ይጨነቃል። በውጤት ዙሪያ ግን አንገቱ ቢቀላ ይመርጣል። እንዲህም ሆኖ ተማሪዎች ለሱ ያላቸው ቦታ ወደር የለውም። ተማሪው በረንዳ ላይ ተኮልኩሎ ያወጋል። ከክላሱ ፊት ወደ ተማሪዎች መመገቢያ የሚያደርስ መንገድ አለ። ከመንገዱ ባሻገር የምታምር ቅጠሏ የበዛ ቁመተ ሎጋ የሆነች የጥላ ዛፍ ትገኛለች። ሙደሲር ዛፏ ስር ያለውን ቋጥኝ አቧራውን አራግፎ ተቀምጧል። ሙደሲር የሆነ በወሎኛ ቃና የታጀበ ድምጽ ከሄደበት መለሰው። የክላሱ ተማሪ ፋጡማ ነበረች። ከጓደኛዋ ጋር ወደ ክላስ እየሄዱ ነው። አቤት። አሰላሙ አለይኩም። ወአለይኩም ሰላም። መምህሩ ቀረ ወይ? አላወኩም። ተማሪዎች ግን እየጠበቁ ነው። ደግ። እሳቸውስ አይቀሩም። ያረፍዱ እንደሆነ ይመጣሉ። አልመለሰላትም። ፈገግ ብሎ ሸኛቸው።
ፋጡማና ጓደኛዋ ኢልሃም የኮብሉን ንጣፍ ተሻግረው ወደ G+3 ህንጻ መሩ። እንደው እንዴት ያለ ልጅ! ጓደኛ የለው፣ ማውጋት አይወዲ፣ ይማራል፣ ያነባል። እንደው ሐሊቁ ያደለው። ፋጡማ ስለ ሙደሲር አውርታ አትጠግብም። የፎቁን ደረጃ እየወጡ ነበር። ከየት ነበር የመጣው አለች ኢልሃም። በልጁ ሁኔታ እሷም ሳትገረም አልቀረችም። ደሞ ማን ጠይቆ? እኔ እንጃ፣ ብቻ ተሩቅ አገር ነው የመጣው ይመስለኝ እንጂማ ሰው በሞላው ግቢ እንዴት አንዱ እንኳን ሰው ያጣል በይ አለች ፋጡማ። የዚህ ልጅ ነገር በጣም ያስጨነቀሽ ነው ፋጤ? ሃሃ ብላ ወደ ፋጡማ ዞረች። አሻ ምን ነው በይ፣ ይሄንን ፈርቶ መስሎኝ አባቴ ኒካ አስሮ ይሰደደ። ስቀልድ ነኝ ማር ብላ በግድ ጎትታ ጉንጯን ሳመቻት። ሰዓቱ እስኪደርስ የህንጻ በረንዳ ላይ ወደ ተሰበሰበው ተማሪ ኢልሃምና ፋጡማ ወደ የክፍል ጓደኞቻቸው ጨዋታ ተቀላቀሉ። ኮመታ ከዩኒቨርሲቲው የላይኛው ወይም ለወንዶች ዶክመንተሪ ከሚቀርበው መግቢያ 300 ሜትር በሚሆን ርቀት ላይ ድምቅ ያለ ሰፈር ይገኛል። በኮመታ ከ4 ሰዓት እስከ 6 ሰዓት ወከባው ለጉድ ነው። ግቢ ውስጥ አንድም ተማሪ የቀረ አይመስልም። ሁሉም መንገድ ዳር ላይ ያሉ ቤቶች ለማለት በሚያስደፍር መልኩ ከበረንዳቸው ሸራ ወጥረዋል። ሻይ ቤቶች፣ ምግብ ቤቶች፣ ሱቆች፣ የጫት መሸጫ መደብሮች ያለ ረፍት እንደ ጎርፍ ማዕበል የመጣውን ተማሪ በፍጥነት ያስተናግዳሉ። ብቻ ለ2 ሰዓት ያክል መርካቶ ሚዛን አማን ከተማ መሃል የወደቀች ይመስላል። በነጭ ፌስታል ቁመተ ረዣዥሙን የሚዛንን ጫት በብብታቸው ሸጉጠው ባለ 2 ሊትር ውሃ በአንድ እጅ ያንጠለጠሉ ተማሪዎች ወደ ላይና ወደ ታች ይራኮታሉ። ከጥቂት ደቂቃዎች በኋላ ማን ይሙት ያ ሰፈር ጭው ያለ በረሃ ይመስላል። የላስቲክ ቤቶችና የምግብ ቤቶች ይጨነቃሉ። መንገዱን ለሚዛን አማን ተሽከርካሪዎች የለቀቁት ተማሪዎች በየምሽጋቸው ያደፍጣሉ። ሁሉም በጀርባው የሸጎጠውን ሃንዳውት ከፊት ለፊቱ ያነጥፋል። እጅ የገባለትን የጫት ዘለላ እየቀነጠበ ወደ አፉ ይልካል። ሱሌማን ጫት አብዝቶ ይቅማል። ለማንበብ በጣም እንደሚረዳው ይናገራል። በቀጣይ ሳምንት ለሚጀምረው የፋይናል ፈተና ተማሪው በጥብቅ እየተዘጋጀ ነው። ሱሌማንም የአቅሙን ትግል ጀምሯል። ግን ብዙውን ከሰዓት በኋላ ክፍል ስለማይከታተል የሙደሲር እርዳታ ያስፈልገዋል። እሱን ማግኘት ደግሞ ከባድ ነው። ሌሊት ከሰዓት በኋላ ወደ ዶርም ይገባል። በአይን የሚታዩት ድንገት እንቅልፍ ጥሎት የሱብሂን ሶላት ዶርም ከሰገደ ወይ ደግሞ ክፍል አብሮ ሲቀመጡ ብቻ ነው። ደውለህ አታገኘው? ስልክ የለውም እንዴ? አይነት ጣጣ ነው አቦ አለ ሱሌማን የፋይናል ፈተናውን ክብደት በሐሳብ እየሳለ። ሃይ ሱሌማን ረከንሽ እንዴ? ረበሽን እኮ። ወደ ቀኝ ካለው ጠረጴዛ የተነሳ ተቃውሞና ማፌዝ ቅልቅል የሰፈሩ ልጅ አብዲ ነበር። አቡናትን እኔ እንዳንተ ሸምድጄ ፈተና ብገባ 4 ሳይሆን 5 እንደማመጣ ትጠራጠር። ቴንሽንም ዝም ብለህ አንብብ። እንደው ሁሉም ክርክሩ በሱሌ አሸናፊነት ተጠናቋል። ወይ ደግሞ ብሽሽቁን መቀጠል አልፈለገም አብዲ። ከፊታቸው ያለው ፋይናል ስለሆነ ይሆናል። ፋጡማ ያለው ትሯ መጨናነቅ፣ መነጫነጭ እንዲሁም ደጋግሞ ወደ ቤተሰብ መደወል አምጥታለች። ፋጥዬ የመጀመሪያው ፈተና ምንድነው? ኢልሃም ነበረች። በተቆለፈው ዶርም ውስጥ ብቻቸውን የሚያነቡት ኢልሃምና ፋጡማ ብቻ ነበሩ። ማክሮ ነው ኢልሃም ይወ ፈተናው የሚከብድ ይመስልሻል? አዎ በጣም እንጂ። ደሞ ተሚዱ ደግ አልነበረም ውጤቴ። ያልገባሽን ሰው ብትጠይቂስ? ሁሉም ትግል ላይ ነው። ደሞ የሚያጋድድም የለም። ሙደሲርሳ ነው አንድ ክፍል ነው ወደቃችሁት ሚዱን? እሱና ተሱ ዶርም የሚያደር ልጅ አለ 29 እና 25 አመቱ። ሌላው 10 እንኳን የደፈረ የለም። እና ለምን አጠይቂያቸውም እንዲያስረዱሽ? ከሁለቱ አንደኛው ሱሌማን እኮ መንታ ነው አሉ የሚውለው። ሙደሲር ደግሞ ክላስ ወይ ላይብራሪ ታልሆነ እንብዛም አላየው። አትደውይላቸውም ታዲያ? ምን ያለችው ናት?
ሙደሲር እንደው ስልክም ያለው አይመስለኝ። ያኛው ደግሞ የቀለጠ ዱርዬ ነው እያልኩሽ። ሙደሲርን ብትጠይቂው እምቢ የሚልሽ ይመስልሻል? ታፉን ካንኩፉ ይወጣ አይመስለኝ፣ ግን እንዲሁ ፈራዋለሁ። ደሞ ስቴት ተብሎ ይገኛል ብለሽ በአንድ ቀን ውሎ በጣም ተጨንቃለች። የፈተናው ክብደት የውጤት መውረድ አስጨንቋታል። ስልኳን አውጥታ ቁጥር ተመታና ትደውላለች። የፋጡማ ጭንቀት ሰላም የነሳት ኢልሃም የምሳ ሰዓት ከመድረሱ አስቀድማ ወደ መመገቢያ አዳራሽ ለመሄድ ተነሳች። ፋጤ ምሳ እየደረሰ ስለሆነ ሃንዳውት ልቀበልና ካፌ ጠብቅሻለሁ፣ ስትመጪ ደውይልኝ ብላት የተቆለፈውን በር በቀስታ ከፍታ ወጣች። እሺ እናቴዋ በጆሮ ያደረገችውን ስልክ ወደ ጎን አድርጋ እውነት ማለት የጓደኛ ወይም አብሮህ ያለውን ሰው ስሜት መረዳት መቻል ከችግሩ መውጫ መንገድ ከጀርባው መፈለግ ወይም መጣር ነው። በጭንቅ ውስጥ ያለ ሰው የማመዛዘን ጉድለት ይኖረዋል። ጉድለቱን የሚሞላለት ግን በደስታው ጊዜ ከጎኑ የነበሩ ሰዎች መሆን አለባቸው። ኢልሃም ሳትፈልገው ኮኔክት አድርጎ የኖቲፊኬሽን ድምጽ ያሰማት ዋይፋይ እሱን አመስግና የፌስቡክ ሰሌዳዋ ላይ ላየችው አጭር ጽሑፍ ሪያክት ተጭና ስልኳን ዘግታ ወደ መመገቢያ አዳራሽ የሚወስደውን መንገድ ተያያዘችው። ሾንጋ ቅዳሜ ከረፋዱ 5 ሰዓት ላይ የሚዛን ቴፒ ዩኒቨርሲቲን ከሌሎች ዩኒቨርሲቲዎች ለየት ከሚያደርጉት ነገሮች አንዱ ዩኒቨርሲቲውን መሃል ለመሃል እየሰነጠቀ የሚወርደው የሾንጋ ወንዝ ነው። ሾንጋ መነሻው ለዩኒቨርሲቲው ግድግዳ መስሎ የቆመው ጋራንስ ተራራና ከዙሪያው ከከበቡት ደኖች አድርጎ ቁልቁል ግቢውን እየሰነጠቀ ይምዘገዘጋል። ታዲያ ውሃ ከመጠጥነት ባለፈ ለማስዋቢያም እንደሚያገለግል ህንጻዎች ጋር ተዳምሮ ይለግስ ያለውን ልብን ብርክ የሚያስይዝ ውበት በዩኒቨርሲቲው ቅጥር ግቢ መገንዘብ ይቻላል። ወንዙን ተከትሎ በመንገድና ህንጻው መሃል ሰልፍና ተዋረዳቸውን ጠብቀው ልክ እጅ ዘርግተው ለዜግነት ክብር እንደተሰለፉ የኤሌመንተሪ ተማሪዎች በመስመር የተዘረጉት የጥላ ዛፎች ለግቢው ሌላ ውበት ናቸው። ከመመገቢያ አዳራሽ ፊት ለፊት የኮብል ንጣፍ ተሻጋሪ መንገድ አለ። መንገዱን ሻገር እንዳሉ ከሾንካ ቀድሞ የጥላ ዛፎቹ ይቀበላቸዋል። ኢልሃም ከምሳ ሰዓት መግቢያ 30 ደቂቃ ቀድማ ወደ ካፌው የሚገባውን ተማሪ በሚያሳይ የመንገድ ዳር ማረፊያ በግንባታ የተሰራ መቀመጫ ላይ አረፍ ብላለች። የጓደኛዋ ጭንቀት ረብሻታል። ሙደሲርን የምታገኘው እዚህ መሆን እንዳለበት ወስናለች። ምክንያቱም ፈተናዋ ሰኞ ስለሆነ ሰዓቱ 6:15 እያለ ነው። ግን ሙደሲር የሚባል ሰው ድርሽ አላለም። ፋጡማ የኢልሃምን ቆይ እስኪ አንዴ የሚል ማስተባበያ መስማት አልፈለገችም። በጣም በዝቶባታል። ኢልሃምዋ ዙር ደረሰብን እኮ አረም ንግባና በልተን እንሂድ ከዚህ። መቆየታቸውን ተከትሎ ምን እንደምትጠብቅ ባይገመትም መታገስ ግን አልቻለች። ወይ ፋጤ ደግሞ መጣው እጅሽን የታጠብሽ ጠብቂ በይ ተነሺ ብላ ውልበት ሰብስባ የኢልሃምን ቀኝ እጅ ይዛ ጎተተቻት። እየተሳሳቁ ወደ መታጠቢያው ሄዱ። የካፌው አዳራሽ ሲበዛ ግዙፍ ነው። በአራቱም ጎን በአጠቃላይ 5 በሮች ያሉት ነው። 4 የመግቢያ በሮች ሲኖሩት አንድ ሰፋ ያለ የመውጫ በር አለው። በር 1 እና 2 በፊት ለፊት ማለትም ከፕሬዝዳንት ቢሮ እስከ ወንዶች ዶርም የተዘረጋውን የኮብል መንገድ በስተቀኝ ትቶ ወደ ካፌው ሲገቡ የሚታዩት በሮች ናቸው። የካፌው ፊተኛው 2 ጠርዞች ላይ የመታጠቢያ አውድ አለ። የተቀሩት መግቢያዎች በጀርባውና የቀኝ ክንፍ ላይ ተለጥፈዋል። ኢልሃምና ፋጡማ ምግባቸውን ተቀብለው የሰፊውን ካፌ ቀኝ ጥግ ይዘው የመመገብ ልምድ አላቸው። አስጨልፈው ወደ መቀመጫቸው ከሚቀመጡት ተማሪዎች መሃል ለመፈለግ እንዲመቻች ኢልሃም ፊቷን ወደ መውጫቸው አዙራ ተቀመጠች። ብዙም ሳይቆይ ለአለባበሱ ግድ የሌለው አዳራሹን የሞላው ተማሪ ግድ የማይሰጠው ጸጉሩ በመጠኑ ያደገበት የሚመስል
እፊቱ ላይ አለፍ አለፍ ያሉ ፂሞች ያሉበት መካከለኛ ቁመት ያለው ጥቁር ሱሪና ወደ ማለቁ የተጠጋሽ ሸሚዝ የለበሰ ቀላ ያለ ልጅ ብቻውን የመመገቢያ ዕቃውን ይዞ ክፍት ወንበር ወዳየበት የአዳራሹ መካከል ገባ። ኢልሃም የልጁ ተፈጥሮ ገርሟታል። ባለው የራስ መተማመን ተደንቃለች። በራሱ ዓለም የሚኖር ሰው ነው አለች በልቧ። ሳታደንቀው ግን ማለፍ አልፈለገችም። ጀግና ነው አለች። ቃላቶቹ ሆይ ያለውን የአማርኛ ቃል ተክተው ከንፈሯን ተሻገሩ። አሰላሙ አለይኩም። ትንፋሹ የተቆራረጠ ድምጽ። ሙደሲር ወደሱ እንደሆነ ከድምጹ ቅርበት ገብቶታል። ወአለይኩም ሰላም ብሎ ዞረ። ትንሽ የሮጠች ትመስላለች። ላስቸግረህ ነበር። ምን ነበር? ደንገጥ ባለ ፊት። ፋጡማ ፈልጋህ አጣህ ነው። ዛሬ ከተመቸህ ትንሽ ብታስረዳት። በአላህ እንደምንም ተቸገር። በጣም ስለከበዳት ተጨንቃለች። አረ ችግር የለው። ከኢሻ ስመለስ በር ላይ ጠብቀኝ። ከሰዓት ከበር ላድርገውና የገባኝን ያሳያታለሁ ብሎ ፈገግ አለ። በቃ እሺ ነግራታለሁ ብላ ለፈገግታው መለሰችለት። እንደዚህ በቀላል እሺ ይላል ብላ አልጠበቀችም። ለዚህ ነበር ሳምንት የተጨነቀችው ፋጢ። በጣም ተገረመች። ልጁ ግን ተፈጥሮ የሚገርም ነው። አሁን ራሱ ሐሳቡን እንደጨረሰ ትቁም ትሂድ አላያትም። ወደ ኋላ ዞሮ መንገዱን ቀጠለ። ሄደ የራሱን መንገድ። እንቅፋቱን እሾሁን የሚጎትተውን እየደፈጠጠ እየረመረመ ተጓዘ። ቀጠለ ወደፊት በራሱ ማንነት አላህ በሰጠው የህይወት ልክና መስመር በረገገ። ከአይን ራቀ። ከተማሪዎችና አልፎ አልፎ መምህራን ብቻ የሚሰግዱባት የኢቅራእ መስጂድ የፈተና ሰሞን በሰው ድርቅ ትመታለች። በተለይ የኢሻ ሰላት ከ15 በማይበልጡ ሰዎች ነው የሚሰገደው። የአሁኑን ዘመን ሰው አማኝነት ይሁን ክህደት ለየትኛው እንደሚቀርብ ለማወቅ ነብይ ሆኖ መፈጠር አይፈልግም። የትኛውም አማኝ በተጨነቀ ወቅት በተቸገረ ሰዓት ይበልጥ መቅረብ የነበረበት ወደ ጌታው ወደ ፈጣሪው አላህ መሆኑን ሲገባው ይልቁንም መፍትሄ ወደ ሌላት ነፍሱ ይሾማል። የሚገርመው ነቢያቶቻቸውን አንቀበልም ያሉ በአላህ እምነት ላይ ብዙ ፈተና የደቀኑ በቁርአን የተጠቀሱ ሰዎች ግን በችግራቸውና በጭንቃቸው ሰዓት ወደ አመጹት ጌታቸው ይመለሳሉ። ትንሽ እንደተራመደ መስጂድ ያነበባት የቁርአን አንቀጽ ታወሰችው። በመርከቦች ውስጥ በተሳፈሩ ጊዜ አላህን መገዛትን ለእርሱ ብቻ ያጠሩ ሆነው ይጠሩታል። ወደ ይብስ በመውጣት ባዳናቸው ጊዜም ወዲያውኑ እነርሱ ጣዖትን ያጋራሉ። አዎ ምሳሌዎቻችን እነሱ ናቸው። እንደውም ከነሱም እንብሳለን። ምክንያቱም እነዛ አላህን ያመጹ እንዲሁም በመልእክቱ ያስተባበሉ ሰዎች ቢያንስ በተቸገሩ ጊዜ አንዱን አላህን ያስታውሱታል። የኛ ነገርስ ያናድድ። ምን አረገልኝና ሲደሰት ፓርቲ እየደገሰ ከፈጣሪው የሚርቅ ስንት ነው? አሁን እስቲ ይህ ፋይናል ከመስጂድ የማጥፊያ ሰበብ መሆን ነበረበት? ጨለማው ካፈናት አጣብቂኝ መንገድ ቁልቁል ወርዶ ግቢውን የጋረደውን የመምህራን መኖሪያ ኮንዶሚኒየም ቅጥር ግቢ በታጠረው ረጃጅም ቆርቆሮ ጥግ ጥጉን ትንሽ እርምጃዎችን እየሄደ የተማሪዎች ዋካታና የመንገድ መብራቱ ከሰመመን አነቃው። ያው መጣልሽ በጥድፊያ ኢልሃም ነበረች። ውድ የቻናላችን ቤተሰቦች ታሪኩ እንደተመቻችሁ ባለሙሉ ተስፋ ነው። ሀሳብ አስተያየቶቻችሁን በኮሜንት የገለጻችሁ እንዲሁም ሼር፣ ላይክ